እንዴት ነው የባለፈውን ቪዲዮ የወደዳችሁት? ከወደዳችሁት ላይክ እና ኮሜንት አድርጉልኝ። ካልሆነ ደግሞ የሚስተካከልም ነገር ካለ እንግዲህ ሀሳባችሁን ስጡኝ። አመሰግናለሁ። እንግዲህ በባለፈው የቀጠለ ቪዲዮ ነው ዛሬ የምንሰራው። ባለፈው ላይ ስናወራ ስለ ሜጀሪንግ ቱልስ አውርተን ነበር አንዳንድ ነገሮችን። ዛሬ ደግሞ ከሜጀሪንግ ቱልስ ውስጥ እንግዲህ ስለ ኤሌክትሪካል ሜጀሪንግ ቱልሶች እናወራለን። ኤሌክትሪካል ሜጀሪንግ ቱልስ ማለት ይህ በዋነኛነት ኤሌክትሪካል ሰርኪዩት ላይ አሊያም ደግሞ ኤሌክትሪካል ኮምፖነንቶች ላይ የቮልቴጅ፣ የሬዚስታንስ፣ የከረንት ኤንዴን ፍሪኩዌንሲ ኤንድ ሰውን ሜጀር ለማድረግ የምንጠቀምባቸው የቱልስ አይነቶች ናቸው። እነዚህ የቱልስ አይነቶች በዋነኛነት እንግዲህ ምን ይመስላሉ የሚለውን አብረን ለማየት እንሞክራለን። አመሰግናለሁ። እንግዲህ ከነዚህ ቱልስ አይነቶች አንደኛው ጋር ስንመለስ ከዚህ በፊት የቀደሙ የነበሩ ነበሩ። እነዛን አናሎግ እንላቸዋለን። ሌሎችም ደግሞ ወደዚህ ላይ ስንመጣ ደግሞ ዲጂታል የምንላቸው አሉ። ከአናሎጎቹ እንጀምርና የፕሪሲሽን እና የአኩሬሲ ሌቭላቸውስ ምን አይነት ነው? እንደገና ስንመጣስ ደግሞ ለምንስ ወደኋላ እንዲቀሩ እና አሁን ወዳለው ወደ ዲጂታል እንድንመጣ ያደረገንስ ምንድን ነው የሚለውን አብረን ለማየት እንሞክራለን። አመሰግናለሁ። አብራችሁ ቆዩ። ወደዚህኛው ጋር ስንመጣ የመጀመሪያው ምንድን ነው? አናሎግ ቮልትሜትር ነው። ይሄ አናሎግ ቮልትሜትር ዋነኛ ስራው ምንድን ነው? ቮልቴጅን መለካት ነው ስራው። እዚሽ ጋር የምታያት ይቺ ፖይንተር ከረንት በምታገኝበት ሰዓት ላይ ኢንተርናል ባቱ ላይ ኮይል አለው። ያ ኮይል ማግኔታይዝ ይሆናል። ይሄ ማግኔታይዝ የሚሆንበት የኮይሉ ደግሞ ዲፔንድ የሚሆነው በሚያገኘው አማውንት ኦፍ ቮልቴጅ ስለሆነ ያንን ኢንዲኬት በማድረግ ነው የምንጠቀምበት የነበረው። ይሄ አናሎግ ቮልትሜትር ከረንትሊ አሁን በገበያ ላይ ብዙ ቦታ ላይ ላትጠቀሙ ትችላላችሁ። ምክንያቱም ዲጂታል ቮልትሜትር ስለመጣ ማለት ነው። ይህን ግን እንድታውቁት ስለሚፈልግ አናሎግ ቮልትሜትር ይባላል። ወደዚህ ጋር ደግሞ ስንመጣ አናሎግ መልቲሜትር ነው። ይሄ አናሎግ መልቲሜትርም ያው ተመሳሳይ አይነት ስራ ነው የሚሰራው ከዛኛው ጋር። የዚህም ስራ ምንድን ነው? ከረንት ቮልቴጅ እና ሬዚስታንስን ለመለካት እንጠቀምበታለን። ይህም ቆየት ያለ ኦልድ ሞዴል ነው። አሁን ከረንትሊ ገበያ ላይ ብዙ የለም። ግን እንደው ተማሪዎቻችን ጄኔሬሽኑ እንዲያዩት ነው። ከዚህ ተነስቶ እዚህ ደረሰ የሚለውን ነገር አብረው እንዲመለከቱት ነው እዚህ ጋር ለማካተት የፈለጉት። ሌላኛው ደግሞ ወደዚህኛው ጋር ስንመጣ ቺኛዋ አሜትር ትባላለች። እቺ አሜትር ደግሞ ከረንትን ለመለካት ነው የምንጠቀምባት። ቺም አናሎግ ሜትር ትባላለች። አሁን ወደ ዲጂታል ስለተቀየረ ያው ከረንትን ለመለካት መልቲሜትር ጨምሮ ዲጂታል መልቲሜትር ሌሎችን መጠቀም ይቻላል። እቺ አናሎግ ሜትር ትባላለች። ሌላኛው እንግዲህ እዚህ ጋር ስንመጣ አናሎግ ብለን ማቆም የለብንም። ወደ ዲጂታሉ ስንመጣ ይሄኛው ኦም ሜትር ብለን እንጠራዋለን። ወይም ደግሞ ሞር ለመለካት የምንጠቀምበት ፍሪኩዌንሲን እና አብሮ ሬዚስታንስን ነው ለመለካት የምንጠቀምበት። መልቲሜትር ትመስላለች፣ ግን መልቲሜትር ተቀራራቢ ሆና ግን ለሬዚስታንስ እና ፍሪኩዌንሲ እና ኮንቲኒቲን ለመለካት ነው የምንጠቀምበት። እቺ ኦም ሜትር ብለን ልንወስዳት እንችላለን። ግን እዚህ ላይ የተጻፈው አንጻር ስንወስድ ዌቭ ሜትር ነው ብሎ የሚያስቀምጣት ያው ፍሪኩዌንሲን መለካት ስለምችል ነው። በዛ መንገድ መውሰድ ይቻላል። ሌላ እዚህ ጋር የምንመለከተው ደግሞ ይሄ ዲጂታል መልቲሜትር ይባላል። ይሄ ዲጂታል መልቲሜትር ዋነኛ ስራው ምንድነው? ከረንት ቮልቴጅ እና ሬዚስታንስን ለመለካት ነው የምንጠቀምበት። ፍሪኩዌንሲንም ያካትታል። የዚሁ አይነት ተመሳሳይ ሆኖ ግን ወደፊት አነባበቡ ላይ እናወራለን። ተመሳሳይ ሆኖ አውቶሞቲቭ መልቲሜትር የምንላቸው አሉ። አብዛኞቹ ላይ ስንመጣ በዋነኛነት ይዘውት የሚመጡት ለሜጀርመንት ይዘውት የሚመጡት ቫራይቲ ትንሽ ከፍ ያለ ነው። እዛኛው ላይ አርፒኤምም አብሮ መለካት ይችላል። ዱዌል አንግልንም መለካት ይችላሉ፣ ቴምፕሬቸርን ጨምሮ። እዚህ ጋር ግን የምናገኛት እቺ
ዲጂታል መልቲሜትር ትባላለች። እነዛኞቹን አውቶሞቲቭ መልቲሜትር ብለን እንጠራቸዋለን። ሌላ ወደዚህ ጋር ስንመጣ ይሄ ታኮሜትር ይባላል። ይሄ ታኮሜትር ላይ ስንመጣ በዋነኛነት የኢንጂንን አርፒኤም ለመለካት ነው የምንጠቀምበት። የኢንጂንን አርፒኤም ለመለካት ስንጠቀምበት ግን እኛ አውቶሞቲቭ ስለሆነ ለኢንጂን ተጠቀም ነው እንጂ እዚህ ላይ ስንመጣ በጣም ብዙ አይነት ቫራይቲዎችን ይዞ ይመጣል። ለምሳሌ የኢንዳክሽን ሞተር አርፒኤምን ሊለካ ይችላል። በጣም አነስተኛ የሆኑትንም ደግሞ ዙር ያላቸውንም ሊለካ ይችላል። እኛ ግን እንደ አውቶሞቲቭ ሴክተር ለአውቶሞቲቭ ፐርፐዝ ነው ብዙ ጊዜ የምንጠቀምበት። እዚህ ጋር ኮንታክት ታይፕ ናት። እቺ ኮንታክት ታይፕ ራሷ አላት። ትገጠምና አብራ አውቴት እያደረገች ያንን ነገር ዙር መለካት ትችላለች። አነስተኛ የሆነ አርፒኤም ላላቸው እንጠቀማታለን። እቺ በኮንታክት ማለት ነው፣ ወይም በግንኙነት እንድትነዳ በማድረግ ማለት ነው። እዚህ ጋር ግን ስንመጣ ኢንፍራሬድ ላይት ነው። ይህን ኢንፍራሬድ ላይት ዳይሬክትሊ የኢንጂኑ ፑሊ ላይ በማብራት ቀጥተኛ ሪዲንግን መውሰድ ይችላል። ይሄ ታኮሜትር ይባላል። ይህም እዚህ ጋር የምትመለከቱት ታኮሜትር ነው። ይሄ ኢንፍራሬድ ታኮሜትር ወይም ደግሞ ዲጂታል ታኮሜትር ሲባል ይሄኛውም ኢንፍራሬድም ሆነው ኮንታክት ታይፕም መለካት ስለሚችል ነው። ቫራይቲዎችን እንድታውቁት ስለሚፈለግ ማለት ነው። ለዛ ዓላማ ነው ይህንን የምንጠቀምበት። ይሄኛው ኢንፍራሬድ ታኮሜትር ነው። ይህም ታኮሜትር ነው፣ አርፒኤም ነው የሚለካው። ይህም ታኮሜትር ነው፣ አርፒኤም ነው የሚለካው። እዚሽ ጋር ግን ከአነስተኛ እስከ ትልቅ ድረስ ያለውን መለካት ይችላል። ለብዙ ቦታዎች የምንጠቀምበት ታኮሜትር ይሄ ነው። ሞር የተሻለ ነው። ይሄ እንደኔ ሪኮመንድ የማደርገው ይሄኛውን ታኮሜትር ነው። ሁለቱም ግን ታኮሜትሮች ናቸው። አርፒኤምን ለመለካት የምንጠቀምበት ከአነስተኛ እስከ ከፍተኛ ድረስ መለካት ይችላል። ኢንፍራሬድ ናት። ሌዘር ላይትን በመልቀቅ ነው ስራ የምንሰራው። እዚህም ላይ ስንመጣ ልክ እንደዛው ይህንን ይመስላል። ሁለቱም ታኮሜትሮች ናቸው። ሌላ ወደዚህኛው ጋር ስንመጣ ደግሞ ይሄ ፒክሎር ቴስተር ይባላል። ይህ ፒክሎር ቴስተር በዋነኛነት እንግዲህ የምንጠቀምበት ባትሪን አማውንት ኦፍ ቮልቴጅ ቴስት ለማድረግ ነው። ባትሪን አማውንት ኦፍ ቮልቴጅ ቴስት ለማድረግ እንጠቀምበታለን ብለን ስናወራ ባትሪ ላይ ስንመጣ እንግዲህ 12 ቮልት፣ 24 ቮልት፣ 6 ቮልት የባትሪ ቮልቴጅ አማውንት ያላቸው የተለያዩ አይነት ዲሲ ባትሪዎችን እናገኛለን። እነዚህን በሙሉ ለመለካት እንጠቀምበታለን። አዲሽናል ስንመጣ እዚህኛው ላይ ያለው ቫራይቲ ኦልተርኔተርንም አውትፑት ከረንት አያይዞ ማንበብ ይችላል። የባትሪንም ደግሞ ፐርፎርማንስ መፈተሽ እንችላለን፣ ሎድን በመጫን ማለት ነው። እዚህ ጋር እንደምትመለከቱት ኢንተርናል ፓርት ላይ ሬጅስተር አለው። ሞር ቤተር የሚሆነው ይህንን ለባትሪ አፕሊኬሽን ስንጠቀመው ሞር የተሻለ ነው። ያ ማለት ግን እነዚህ አሁን ያላቸውንም አይለካም ማለት አይደለም። ስለዚህ ፒክ ሎድ ቴስተር ይባላል። ይሄ አመሰግናለሁ።